ሰላም እንዴት ናችሁ? ዛሬ ደግሞ የመጣሁት እዚህ ከመጣሁ ለመጀመሪያ ጊዜ ሰርግ ልታደም ነውና በአሜሪካ ሰርግ ምን ይመስላል የሚለውን ላሳያችሁ ነው። አሁን ከምሽቱ 6 ሰዓት ተኩል ሆኗል። አልጨለመም ግን ገና እና ያው ልብሴን ማዘጋጅቻለሁ። ለብሼ አብረን እንውጣ፣ አብረን እናመሻለን። አሳያችኋለሁ። ሉካችን እንግዲህ ይመስላል። ነው ሰውነቴ ኢየሱስ ሙሽሪትና ሙሽራ እንግዲህ ሊመጡ ስለሆነ ያው በባህሉ ሁላችሁ ከመቀመጫችሁ ብድግ ብላችሁ በሁለታችንም የአገር ባህል እንድንቀበላቸው በአክብሮት እንጠይቃለን። እንግዲህ መልካም ምሽት ያደርግልን። እናመሰግናለን።
ስለመጣችሁ በማርትዬና በአቤት ሰለሞን ትመሰገናላችሁ። እናመሰግናለን ብለዋል። አንዴ ድምፅ ቀነስ አድርጉና የጸሎት ፕሮግራም ስለሚደረግ ወደ ቀጣይ ፕሮግራም እንድንሄድ ትንሽ ያው የሰዓት መዘግየት አለና ይቅርታ ብለዋል ሙሽሮቹ። ፕሮግራሙን ለማካሄድ አንዴ ቦታችሁን ያዙ። አቤት ደስ ማለት ምሽቱ ቤተሰቦች ያው ሁላችሁም እንግዲህ ከቤተሰብ በኋላ የወንበራችሁ እንደሚያስተናግዱት እየተነሳችሁ እንድትስተናግዱ በአክብሮት ትጠየቃላችሁ። ጓደኝነት በሰው ፍቅር ጥረት የሚመስል ጓደኝነት በሰው ፍቃድ የሚመሰረት የሚመስለው ብዙ ቢኖርም ፈጣሪ ዓይኑን ካልጣለበት ግን ከመንገድ እንደሚቀር እማኙ ብዙ ነው። አንዳንድ ደግሞ ልክ እንደኔ አይነቱ ፈጣሪ ሲያድለው በስጋ ከተዛመደ የበለጠ ቀረቤታ ያለው ወንድም በላይ የሆነ አብዩን ያድለዋል። እንደ ቅርብ ጓደኛ እና አብሮ አደግ አብዩን በሰርጉ ዕለት እንደዚህ አምሮበት ከጎኑ የወደፊት የልጆቹን እናት የአሁኗን ሚስቱን ይዞ ማየት ለእኔ በጣም ታምር ነው። ምክንያቱም ለባስኬትቦል የነበረው ፍቅር ሔዋኑን ለመፈለግ ጊዜ ያለው አያስመስለውም ነበር። ለካ እኔ እንጂ የመሰለኝ ወንድም የእኩል ሲያካሄድ ኖሯል። ምናልባት 5 ልጅ ወልዶ ሙሉ የባስኬትቦል ክለብ ለማቋቋም አስበው ከሆነ አላውቅም። በነገራችን ላይ ከአብዩ ጋር የምታወቀው ሃይስኩል እያለ ነው። የ23 ዓመት ጓደኛዬ ነው። ግን በደንብ ያስተዋወቀን አጋጣሚ ልንገራችሁ። ሂስትሪ ክላስ ነበር ሼር የምናደርገው እና አስተማሪያችን አንድ ኩዊዝ ሰጠችን። ከዛ ሪዛልቱን አናውንስ ልታረግ ስትገባ አንድ ተማሪ ብቻ ነው 67 ያገኘዋለችን ማለት ነው። በጣም ከባድ ፈተና ነበረ። ከዛ አብዩ ከኔ ቀድሞ ነው የቴስት ሪዛልቱን ያየው፣ 67 አገኘ። ከዛ ቀጥሎ የኔ መጣ፣ የኔንም ሳየው 67 አገኘው ማለት ነው። ከዛ እጄን አወጣውና ለአስተማሪዋ እንደ አንድ ተማሪ ብቻ ነበር 67 ያገኘው ያልሽው ስላ፣ አይ ከሁለት አንዳችሁ ኮርጃችሁ ነው። የተሳሳተውን መልስ ራሱ ነው የኮርጃችሁት አለችንና ዞር ያየሁት። ከዛ ተሳሳቅን። ከዛ ቀን ጀምሮ ነው የኔና የአብዩ ጓደኝነት የጀመረው ማለት ነው። ካሸር ነበረ፣ ካሽ ሰበስብ የነበረው ታማኝነቱ ከዛ ጊዜ ነው ማለት ነው። እና ማርትዬ ጥሩ ታማኝ ባስላገኘሽ በጣም ደስ ይልሽ ይገባል። ከዛ በ2016 እኔ ወደ ኢትዮጵያ ሙቭ አደረኩኝ ማለት ነው ቢዝነስ ለመጀመር። በአጋጣሚ ይዤ የሄድኩትን ገንዘብ ጨረስኩኝ። ፋሚሊ ጋር ለመደወል ደግሞ ደበረኝ፣ ምክንያቱም ራሴ እችላለሁ ብዬ ነው ኢትዮጵያ የሄድኩት። ኦንሊ ፐርሰን አይ ካን ኮል ዋዝ አብዩ። ከዛ ደወልኩና አብዩ ትንሽ ስለቸገረኝ እባክህ
የምንችለውን አድርግልኝ ያልኩት። በዛ ጊዜ ተማሪ ነበረ እሱ ገና ስራ ለመጀመር ሙከራ እያደረገ ያለ ነው ገንዘብ ልኮ ቢዝነስን አንድ ስቴፕ ወደፊት ማካሄድ የቻልኩት ማለት ነው። ስለ ማርታም ሙሽራ ለመሆን በቅቷል ማለት ነው። ያውም ግርማ ሞገስ ያለው ሙሽራ አይደል እንዴ? የደስታ እንባ በዓይኔ እየሞላ የልጅነት ጓደኛዬ እንዳልኩት እያንዳንዶች የጓደኞቻችሁ ሰርግ የጓደኝነት መጨረሻ የሚያደርጉት አሉ። ከአንተ ጋር ግን እስከ መጨረሻው አብረን እንደምንሆን አምናለሁ እና ማርትዬ እንኳን ፋሚሊያችንን በሰላም ተቀላቀልሽ። ታማኝ ታታሪና ተጫዋቹ ወንድሜን የሰጠሮች። ለነገሩ አንቺ ጎበዝ መራጭ ነሽ። ምንም የምለው ባይኖረኝም ሁልጊዜ ቢሆን የደስታን ፍጻሜ ደስታ ያደርገው። ዛሬ የጀመራችሁት ትዳር ይባረክ። አንድ ላይ በጣም ታምራላችሁ። ውለዱ፣ ክበዱ። እኔንም አጎት አድርጉኝ። አመሰግናለሁ። ይሰማል? እሺ፣ ስለ እህቴ ትንሽ ነገር እላለሁ። እኔም ባላያት ይሻላል። ሶዳ ወይ በደንብ ኢሞሽኔን ኤክስፕረስ እንዳደረግ። ማርታ ታናሽ እህቴ ነች። የቤታችን በጣም ስፖይል ኪድ who's very በጣም የምትወደድ እና እንደ አንድ ልጅ ለብቻዋ የምትታይ ነች። ይሄንን ብላይ ነው ቤተሰቦች እንደሚስማሙ because the way እሷን ቴክ ኬር የሚያደርጓት is different። ህፃን እያለች ያማት ነበረ ጉንፋን እና በዛ ምክንያት እናቴ አይ ቲንክ በጣም ቴክ ኬር ታረጋት ነበር። ከዛ በዛው ቀጠሉ ቴክ ኬር ማድረግ እሷን ብቻ ሞር በቃ እንትን መስጠት እና የቤታችን ሜን ካራክተር ነች እና ስናረግ በቀደም ከአባቴ ጋር እያወራን ነበር እና እስከ መቼ ነው ግን ሜን ካራክተር የምትሆነው አለን እና ደህና አሁን አብይ ሜን ካራክተር ሰተነዋል ብለን ስለ ማርታ ትንሽ ነገር እላለሁ። ለእኔ ታናሽ እህቴ ነች፣ ቤስት ፍሬንዴ ነች። ማርታ ቬሪ ቬሪ ኢነሰንት ነች። እኔ ሰዎችን ኢነሰንት ብዬ አልጠራም አንለስ አይ ፋይንድ ደም በጣም እንትን እህቴ ስለሆነች አይደለም። she's very different in a way. መንገድ ላይ ሃይዌይ የሄድን ስኳርል ከገባች she would rather crush than saving the squirrel. That's how innocent she is. I used to be very scared ማን ያጋጠማት ይሆን in life who would understand innocentነቷን መልካምነቷን አንደርስታንድ የሚያደርጋት ሰው ቢሆን ብዬ በጣም እፈራ ነበር እና after I met Abi I know that he is a good fit with her እና እግዚአብሔር የሚያደርገውን ያውቃል። የሰዎች ላይፍ ውስጥ ምን ማድረግ እንዳለበት የሚያውቅ አምላክ መሆኑን አብይን በማርታ ፕሌስ ካረገ በኋላ ነው እና I could say so many things about my sister ግን የቤታችን calm የሆነች ብዙ ጊዜ ሁላችንም I can't do things when it's a stress situation እና እሷ ነች ሁላችንንም calm የምታደርገን። She's very wise, very understanding, very genuine እና በጣም mature ነች። እኔ ታላቋ ነኝ ግን እሷ ነች ታላቄ። In a way ብዙ ጊዜ ሳያት I find her very mature than me. And I am so happy that this happened for you. I know you always wanted to be a princess and you look absolutely princess today. And I am so happy for you, Hite. And Abi, I would like to say something. He's my best friend too. I got extra best friend. He's the most sweet person and
we really love him, and he's a bully, but I love him. And I'm very happy for you, Mart, and everything that I prayed for you has started happening, and I'm seeing it. And this is the most exciting your life starting now. And I hope and wish you all the best. I love you so much. ስራችሁና ጊዜያችሁ ገንዘባችሁና ሰውታችሁ በዛሬው አይነታችሁ በዚህ አዳራሽ በመገኘታችሁ የተሰማኝ ደስታ በእኛ በምስሎቹ ስም ለመመስገን እወዳለሁ። እግዚአብሔር አምላክ ፈቅዶልን ከትውልድ ሀገራችን ኢትዮጵያ ወደ ሀገር አሜሪካ ከመጣን ዓመታት ተቆጥረዋል። በዚህ የቆይታ ጊዜያችን ልጆቻችን አሳድገን አስተምረን ሁሉም በሚመጥናቸው የሥራ መስክ ተሰማርተው እየሰሩ ይገኛሉ። ዛሬ ልጃችን አብያቸው አሰፋ መልካም ለባሏ ዘውድና እንደሚባለው ከሚወዳትና ከምትወደው ማርታ ተፈራ ጋር የጋብቻ ሥርዓት በመፈጸም በዚህ አዳራሽ እንድንሰባሰብና እንድንገናኝ ስላደረገልን በኃያሉ እግዚአብሔር ስም ከፍተኛ ምስጋናዬን አቀርባለሁ። የዛሬው ሙሽራ አብያቸው አሰፋ እንደ አንዳንድ ሰዎች ሁሉ ብቻ የተሸከመ ሳይሆን ለእውነት የሚወድ ከመቀበል ይልቅ መስጠትን የሚወድ ከመናገር ይልቅ ማዳመጥን ልበ ሰፊና ፍጹም አስተዋይ ወላጆቹን አክባሪ በህብረተሰቡ ዘንድ ተወዳጅ አገሩና ወገኑን የሚወድ በአጠቃላይ ነብይ ነው ብዬ ብለው ማጋነን አይሆንም። በእውነቱ ልጅ እንዲህ አድርጎ ለቁ ነገር አድርሶ ስናየው ቀላል ይመስላል እንጂ ምን ያህል ከባድ እንደሆነ ወልዶ ያሳደገ ሁሉ ያውቀዋልና ብዙ ዝርዝር ውስጥ አልገባም። ቢሆን ብዙ መሰናክሎችን አሳልፈን ለዛሬዋ የደስታችን ቀን በመድረሳችን ሁሉም በእግዚአብሔር ቸርነትና ፍቃድ የተፈጸመ ስለሆነ አሁንም በድጋሚ እሱ የተመሰገነ ይሁን። በመጨረሻም በአባቶቻችንና በእናቶቻችን የነበረው መተሳሰርና ፍቅር በእኛ አድሮ እርቀት ሳይገድበን በፍቅር ሰንሰለት ተሳስረን በተለያዩ የሰርግ ስርዓቶች ተገናኝተናል። አሁንም ይኸው በልጆቻችን በአብያቸውና በማርታ ተፈራ የጋብቻ ቀን ተገናኝተናል። ወደፊትም አንዳችንም ሳንጎድል በሌላ የደስታ እንዲያገናኘን የዘወትር ጸሎቴ ነው። ጋብቻቸው የሰመረ በፍቅርና በመተሳሰብ የታነጸ እንዲሆንላቸው እመኛለሁ። እንዳከበራችሁን እግዚአብሔር ያክብራችሁ። እግዚአብሔር ከእናንተ ጋር ይሁን። እናመሰግናለን። በጣም እንወዳችኋለን። ሁላችሁ እዚህ ሆናችሁ ስታይ እንዴት እንደምታምሩ ልነግራችሁ አልችልም። በጣም ታምራላችሁ። በጣም በአቢ ወገኖች በጣም ታምራላችሁ። በእኛም ወገኖች በጣም ታምራላችሁ። በጣም እናመሰግናለን። እውነት እናመሰግናለን። እና ትንሽ መግለጽ የምፈልገው ስለ ማርታ ልጄ ይሆናል። ያ ማርታ ልጄ ሳሳድጋት በጣም የዋህ ነገር ያው እንደ ተናገረችው እህቷ ወላጅ አያዳላም አናዳላትም። ነገር ግን በጣም ሲበዛ የዋህ ናት ማርታ። ከዛ ምን ትላታለች ራሷ እህቷ ማርቲ ትላታለች፣ ላንቺ የሚሆን ገና ሰው አልተፈጠረም ትላታለች። ለምን? ልዩ ስለሆነ ልቧ፣ ለየት ያለ ስለሆነ ልቧ። ነገር ግን እግዚአብሔር ጸሎቴን ሰማና ከእሷ የባሰ ደግሞ የዋህ አብይ ተገኘ። ያ ልክ እኛ እንዳሳደግናት ገርተን በክርስትና ነው ያሳደግናት። ያው ምስክር አባታችን እዚህ ያሉ ቄሳችን እዚህ ያሉ ምስክር ናቸው። ገርተን ነው ያሳደግናት። ስቲል ነው አሜሪካ ስትመጣ ሁልጊዜ ነው ማታ ማታ ቼክ ማድረጋት። ገባሽ፣ ወጣሽ፣ ሰራሽ፣ ማማ አሁን እኮ ትልቅ ሰው ሆኛለሁ፣ አሁን ቁጥጥር አያስፈልገኝም ትለኛለች። ኖ እስቲል ነው
እቆጣጠራለሁ። በቃ መቆጣጠር ሲባል አሳልፎ ለእግዚአብሔር መስጠት ቀላል ነው። እግዚአብሔር ሰጥቻታለሁ፣ ነገር ግን እንደ እናት ደግሞ እቆጣጠራታለሁ ማለት ነው እና ታዛዥ እኔ እንጃ ወላጇ ስለሆነች ልትሉም ትችላላችሁ። በፍጹም ማርታ ማለት ለየት ያለች ልጅ ናት። ከፋሚሊያችን እውነት 4 ልጅ ነው ያሳደግኩ። እሷ ትለያለች፣ በጣም ትለያለች። እህቷም ታላቂቷም ብትሆን ተመሳሳይ ናቸው። ግን እሷ እንኳን ለሰው ይቅርና ለእንስሳ አዛኝ ናት። እንዳለቻት የመንገድ ውሾች፣ ድመት እኛ ቤት ናቸው። በቃ አዚል ሊጠይቁ በቃ ታመጣቸዋለች። ሰው ተው፣ አልቃሻ፣ የዋ፣ ትሁት፣ ፈቃር በጣም ልዩ ሰው ናት ማርታ ማለት። እኔ እንጃ አሁን አብይ ጋር ገብታ ትቀጥለው በዚህ በጣም እኮራለሁ በማርትዬ እና በጣም እንደው ለዚች ቀን ስላደረሰሽ ማርትዬ በጣም አመሰግናለሁ። በጣም አመሰግናለሁ ማርትዬ፣ እወድሻለሁ በእውነት ስላኮራሽን በእግዚአብሔር በሚወደው በቃል ኪዳን እንደው እግዚአብሔር እንዳለው ብዙ ተባዙ ምሕረቱን ሙሉአት እንደተባለ በዚች ነገር እንደው ስላኮራችን በጣም አመሰግናታለሁ ማርትዬ። አብዩ ደግሞ እንደው በእውነት ስለ ማርታ ባል ሳይሆን ማርታ ሚሪያም በቃ ያው ታላቅ ወንድሟን አድርጋዋለች። የሆነ ነገር ስለ አብዩ እንደዚህ ሆነ፣ አብዩ እንደዚህ ሆነ። በቃ ለምን የዋህ ስለሆነ አብዩ ማለት ነው። አብይ ደግሞ የማርታ ባል ስለሆንክ በጣም አመሰግናለሁ። በጣም እወዳለሁ አብዬ። ተባረኩ፣ ሁላችሁ እወዳችኋለሁ። በጣም አመሰግናለሁ። በቃ በጣም አመሰግናለሁ። ክበሩልን። ትንሽ ደግሞ ምናልባት የኔ ዘመዶች ያው ታውቃላችሁ፣ አባቷ ኢትዮጵያዊ ነው፣ እኔ ደግሞ ኤርትራዊ ነኝ። ስለዚህ ላይሰሙ ይችላሉ የኔ ወገኖች። ስለዚህ የኔ ወንድሞች አሕዋተይ ዝተኸበርኩም ኣሕዋተይ ብጣዕሚ ፈትወኩም የኽብረኩም ዓፅምና ኣኽቢርኩም ኣብዚ ስለ ዝመፃኹም ብእውነት ብጣዕሚ ክበሩ ክበሩ ኩልኩም ክበሩ። ካብ ዓብይ ስጋዕ ንእሽተይ ብጣዕሚ የመስግነኩም ኣለኹ፣ ብእውነት የመስግነኩም ኣለኹ። ኣብ ደቅኩም ኣብ ሓዳርኩም ኣብ ሂወትኩም ከፈልዎ ኣነ ከፍለኩም ኣይክእልን፣ ግን ናይ ሰማይ ኣምላኽ ዝከፍል ዓብይ ኣምላኽ ኣሎ። ስለዚ ኣምላኽ የክፈለኩም ካብ ርሑቕን ካብ ቀረባን ዝመፃኹም ብጣዕሚ የመስግነኩም። አባም አመሰግኖታለሁ። በጣም በጣም ያረጉት በቃል ኪዳንም በጣም ያን ሁሉ መስዋዕት አድርጎ ከሌላ ሀገር ነው የመጡና ብዙ መስዋዕት ነው ከማርታ ከአብይ ያሳለፉት። ስለዚህ አባዬ በእውነት እርሶም በጣም እጅግ አድርጌ አመሰግኖታለሁ። ሁላችሁ ወዳችኋለሁ። ተባረኩ። በጣም መልካም ምሽት። አሁን ደግሞ ለባለቤቴ እሰጠዋለሁ። አጋጣሚ ግን ያው እነሱ በሚደንሱበት ጊዜ ማንም ሰው ወደዛ አካባቢ አብራችሁ ወጣችሁ እንዳትደንሱ አብይ የመረጠው ዘፈን ነውና በተቻላችሁ መጠን ልጆቹን ብትይዙልን ይመረጣል። እናመሰግናለን።